ሰላም ለእግዚአብሔር አምላክ ሁላችን ጋር ይሁን። የእመቤታችን የቅድስተ ቅዱሳን ድንግል ማርያም ጸሎት አማላጅነቷ ከሁላችን ጋር ይደርብን። ሰሙነ ሕማማት ማለት ምን ማለት ነው? ሰሙን ማለት ሳምንት አድርገው ማለት ነው። ይሄውም ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ነው። ቀናት የሚያመለክቱ ሐመ ማለት ታመመ ማለት ሲሆን ይህም የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ሊያወጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጽዋት መከራዎች የሚያሳስብ ነው። የሰሙነ ሕማማት ዕለታት የሞት የኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያስለቅሱበት፣ የሚሰግዱበት፣ ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ ቤት አምላካቸውን የሚያመጽኑበት፣ ጠዋት ማታ አምላካቸውን ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የምናዘዝበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው። በዚህ ሳምንት ውስጥ ብዙ አዝማድ መብልዕት ወይም ብዙ ምግብ አይበላም፣ አይጠጣም። ይልቅንስ በመራብ በመጥማት በመስገድ በመጸለይ በመጾም በየሰዓቱ የጌታችን የአምላካችን የኢየሱስ ክርስቶስ መከራውን፣ ሕማሙን፣ ግርፋቱን፣ ድካሙን ማሰብ ይዋላል። ከቅዱሳን መጻሕፍት የጌታችን የአምላካችን መከራውን፣ ድካሙን የሚያስታውስ ከትንቢተ ኢሳይያስ፣ ከትንቢተ ኤርምያስ፣ ከመዝሙረ ዳዊት፣ ከግብረ ሕማማት በየሰዓቱ ይነበባል። መስቀል መሳለም የለም። ካህናትም እግዚአብሔር ይፍታህ አይሉም፣ የሞተም አይፈታም። የሳምንቱ ስርዓት ፍታት አይደረግም። ይኸውም ሳምንት ወደ ሕይወት ያሻገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያዬ ወራት ምሳሌ ቢሆን ነው። በዕለተ ምጽአት መላእክት የመላእክትን ድምፅ እንደሚያሰሙ የዳግም ምጽአቱ ዕለት በማሰብ በማመን ጥሪውን ሰምተው ከዚያም አስቀድመው የበዓሉ ታዳሚዎች መሆናቸውን ለመጠየቅ በዚህ ሳምንት ዲያቆኑ ቋጭሌን እየቆጨለ ምእመናኑን ያሳስባል። ለመላው የኦርቶዶክስ ሃይማኖት ተከታዮች ይህ ሳምንት ሕማማት ከአምላካችን ጋራ የምንገኝበት የንስሐ፣ የጾም፣ የጸሎት ጊዜ ነው። በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጥረነው፣ እርሱ ግን ስለ መተላለፊያችን ቆሰለ፣ ስለ በደላችንም ደቀቀ፣ የድህነታችንንም ተገለጸ። በእርሱ ላይ ነበር፣ በእርሱም ቆሰለ፣ እኛ ተፈወሰን። ትንቢተ ኢሳይያስ 53 4-7 ምዕራፍ 4-7 13 ሕማማተ መስቀል የሚባሉት 1ኛ ወደ ኋላ መታሰሩ፣ 2ኛ በገመድ መሰብ፣ 3ኛ በምድር ላይ መውደቅ፣ 4ኛ በእግሩ አይሁድ መርገጥ፣ 5ኛ ከመሰሶ ጋር መለተም፣ 6ኛ በጥፍ መምታቱ፣ 7ኛ ጀርባን
ጀርባውን በጅራፍ መግረፉ። 8ኛ ራሱን በዘንግ መመታቱ። 9 የእሾህ አክሊል መደፋቱ። 10 መስቀል መሸከሙ። 11 በችንካር መቸንከሩ። 12 በመስቀል ላይ መስቀሉ። 13 መረር ሐሞትን መጠጣት። 13ቱ መረር ሐሞትን መጠጣቱ ከአምላካችን ጋራ የምንገናኝበት የንስሐ የጾም የጸሎት ጊዜ ይሁንላችሁ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።